ልጆችዬ አንድ እረኛ 100 በጎች ነበሩት። አንድ ቀን ሲቆጥራቸው 1 2 3 99 ብሎ እየቆጠረ ኧረ አንዷ የለችም፣ ጠፍታለች። ከዛ እረኛው ደነገጠ። ምን አደረገ? አይ አንዷ ብትጠፋም ትቅርብኝ አላለም። 99ን ትቶ በጨለማና በዛ ቅዝቃዜ ያቺን አንዷን ፍለጋ ሄደ። ለምን ትሉ ይሆናል? ምክንያቱም በጣም ይወዳታል። ከብዙ ፍለጋ በኋላ ያቺን በግ አገኛት። በጓ በጣም ተጨንቃና ፈርታ ነበር። እረኛው አልተቆጣትም። በፍቅር አቅፎ በጫንቃው ተሸከማት። ወደ ቤት እየዘለለ ተመለሰ። አያችሁ ልጆችዬ፣ ይህ ማለት እኮ እኛ ብንጠፋ እንኳን እግዚአብሔር አይተወንም፣ ፈልጎ ያገኘናል፣ በክንፉም ይሸፍነናል ማለት ነው። ደስ አይልም? በቀጣይ እስከምንገናኝ ቻው ልጆችዬ፣ ወዳችኋለሁ። እሺ